ህይወት ስኬታማነት ቁልፍ ሙሉ ጤንነት የሁል ጊዜም ደስታና የውስጥ ሰላም ሚስጥር የሚገኘው በገዛ አእምሮአችን እንደሆነ ቅንጣት ታክል አትጠራጠሩ። ችግሩ አብዛኛዎቻችን አእምሮአችን ስድ ለቀን እንተዋለን። ሐሳባችንን በንቃት አንቆጣጠርም፣ አንገመግምም። ልባችንን ጥርጣሬ፣ ፍርሃት፣ የውጫዊ ዓለም ጫጫታና ትርምስ እንዲቆጣጠረው እንፈቅዳለን። በዚህ ቅጽበት የአእምሮአችን እያንዳንዱ ሐሳብ የህይወት ተጨባጭ እውነታችንን እየቀረጸው ነው። እዚህ ምንድነው ማድረግ ያለብን? አእምሮአችንስ ውጤታማ በሆነ መልኩ እንዲሰራ ምን ማድረግ አለብን? ይህና በሌሎች ሐሳቦች ዙሪያ በሳይንስ የተደገፈ የአእምሮ አጠቃቀም መርህን በሰፊው እንገልጻለን። የአእምሮን አሰራር በአዲስ ለማዋቀር ይህ ትምህርት ተዘጋጅቷል። ተግባራዊ መሆን የሚችሉ እውቀቶችን በስፋት የያዘ ነውና አብረን እንቆይ። በዚህ ቪዲዮ የሚነሱ ዋና ዋና አንኳር ነጥቦች ማሰብ ጥበብ ወይም አርት ኦፍ ቲንኪንግ፣ የሐሳብ የበላይነት ወይም ቲንኪንግ ማስተሪ፣ የትኩረት ኃይል ወይም the power of focus፣ መርህ ወይም ዲሲፕሊን፣ ለውጥን ስለ ማስተናገድ ወይም acceptance of change ናቸው። የዘመናዊ ዓለም ውድ ሀብት የሰለጠነው ዘመን ዋናው አስማት። እዚህ ዓለም ላይ በአእምሮ ላይ ከመሰልጠን በላይ አስማት የሚመስል ድብቅ ኃይል የለም። አንዳንድ ሰዎች እንዴት እያንዳንዱን ሐሳባቸውን አስማት በሚመስል ፍጥነት ወደ ወርቅ እንደሚቀይሩ፣ ሌሎች ደግሞ ለምን ትንሽ ግባቸውን እንኳን ለማሳካት እንደሚቸገሩ አስበህ ታውቃለህ? ለምንድነው አንዳንድ ግለሰቦች ያለ ልፋት ስኬትን፣ ደስታን እና እርካታን ሲፈጥሩ፣ ሌሎች ደግሞ በጥርጣሬና በፍርሃት አዙሪት ውስጥ ታስረው የሚቀሩት? የሆነ ሚስጥራዊ ኃይል እጃቸው የገባ ይመስላል ዙሪያቸውን በሚፈልጉት አቅጣጫ እንዲመሩና ተአምር በሚመስል ሁኔታ ተጨባጭ እውነታቸው እንዲቀይሩ የሚያደርጋቸው የአስተሳሰብ ብቃታቸው ነው። ይህ የእድል ጉዳይ ወይም የውጫዊ ኃይል ተአምር አይደለም። ይህ የአእምሮን አሰራር በመረዳትና አስተሳሰብን በበላይነት በመቆጣጠር የሚመጣ ነው። ባለበት ደረጃና መድረስ የምትፈልገው ደረጃ መካከል ያለው ክፍተት ከምታስበው በላይ በጣም ጠባብ ነው። ይህን ክፍተት የሚሞላው አስማት ደግሞ የታምራዊው አእምሮህን ተፈጥሮ ማወቅና በአስተሳሰብህ ላይ መሰልጠን ነው። ይህን ስታረግ ለሌሎች አስማት የሆነ ጥበብና ችሎታ ትቀዳጃለህ። በእርግጥም በአእምሮ ላይ በሐሳቡ ላይ የሰለጠነ ሰው ከውጭ ሲታይ አስማት ነው የሚመስለው። ባለበትና መድረስ በሚፈልገው ቦታ መካከል ያለው ድልድይ የሚገነባው በአእምሮ ውስጥ ነው። የምትገነባው ደግሞ አንተ ነህ። እንዴት የሚለውን ደግሞ በዚህ ቻናል በሚቀርቡ ትምህርቶች ታገኛለህ። የሺህ ኪሎ ሜትር ጉዞ በአንድ እርምጃ እንደሚጀምረው ሁሉ አንድ ሐሳብ፣ አንድ ዕውቀት፣ አንድ ጥበብ በአንድ ጊዜ እያነሳን አብረን እንቀጥላለን። በአእምሮአችን ውስጥ የሚመላለሱት ሐሳቦቻችን የምንኖረው እውነታ አርክቴክቶች ወይም መሐንዲሶች ናቸው። በአጠቃላይ ዓለምን እንዴት እንደምናይ የምንወስዳቸውን እርምጃዎች እና የምናገኛቸውን የሥራ ውጤቶች ይወስናሉ። እያንዳንዱ ታላቅ ስኬት የጀመረው በአንድ ነጠላ ሐሳብ ነው። ያደገና የዳበረ የሐሳብ ብልጭታ ግብ ተቀምጦለት የተተገበረ የውስጥ ሐሳብ ማለት ነው። እያንዳንዱ የሰለጠነ ከተማ በውስጡ ያሉት የሚያማምሩ ሰማይ ጠቀስ ህንጻዎች፣ ታምር የሆነው የሰው ልጅ የቴክኖሎጂ ፈጠራ፣ ምድር የሚንቀሳቀስም ሆነ
በሰማይ የሚበረው ውስብስብና ረቂቅ ማሽን በአንድ ወቅት የማይጨበጥ የማይዳሰስ ነጠላ ሐሳብ ብቻ ነበረ። ታዲያ ከሰው ልጅ አእምሮና ሐሳብ በላይ ተአምርና የሚያስደንቅ አስማት የት አለ? ዓለም የተገነባቸው አእምሮአቸውን ትክክለኛ ሐሳብ እንዲያስብ ባሰሩና ሐሳባቸውን በትክክለኛ አቅጣጫ በመሩ ጥቂት ብልሆች ነው። አንተም ሐሳቦችን እንዴት መቆጣጠርና በጥበብ መምራት እንደምችል ስትረዳ ከልብህ መሻትና ፍላጎቶች ጋር የሚስማማ የህይወት አቅጣጫ የመንደፍ ችሎታ ታገኛለህ። የተለመደው እውነታ ግን አብዛኞቹ ሰዎች ሐሳባቸውን በውጫዊ ተጽዕኖች፣ ፍርሃቶች እና ውስን ጠባብ እምነቶች እንዲታሰሩ ወይም እንዲመሩ ይፈቅዳሉ። አሁን የሚታየውን ተጨባጭ ዓለም የገነቡት ጥቂቶች ደግሞ አእምሯቸውን እንዴት መጠቀምና ሐሳባቸውን እንዴት ማስተዳደር እንዳለባቸው ጠንቅቀው የተማሩና ያወቁ ናቸው። የማሰብን ጥበብ በበላይነት ለመምራት በአእምሮ ቁጥጥር ላይ መሰልጠን ያስፈልጋል። ማስተሪንግ ማይንድሴት የአእምሮ ማስተር መሆን ማለት ነው። ለዚህም በአእምሮህ የሚመላለሱትን ሐሳቦች በንቃት ምረጥ። አላስፈላጊ ሐሳቦችን አስወግዳቸው። እውን ሆኖ ማየት የምፈልገው እውነታ ለመቅረጽ የተመረጡ ሐሳቦችን ወደ ተግባር ለውጥ። ዛሬ በዚህ ቪዲዮ የህይወታችንን አቅጣጫ በአዲስ መስመር በመለወጥ አዲስ የከፍታ ምዕራፍ የመፍጠር አቅም ያለውን የማሰብ ጥበብን እና የመቆጣጠሪያ ቁልፍ ሚስጥሮችን በጥልቀት እናብራራለን። በትዕግስት ተከታተሉ። መሃል ደግሞ ህይወታችሁ እንዲቀልና የከፍታ ጉዟችሁ ላይ መሰናክል ለማስወገድ መቆጣጠር ያለባችሁን ሶስት ቁልፍ ጉዳዮችንና በአእምሮአችሁ ጥንካሬና የጠራ አስተሳሰብ እንዲኖረው ማስወገድ ያለባችሁ አራት ቁልፍ ነገሮችን እንነግራችኋለን። ስለዚህ እነዚህ ሚስጥሮች እንዳያልፏችሁ ደግሞ ቪዲዮውን እስከመጨረሻው ተመልከቱት። በነገራችን ላይ ይህ አነቃቂ ንግግር ወይም ቀቢጸ ተስፋ ወይም የማይጨበጥ ጽንሰ ሐሳብ አይደለም። ማንኛውም ጤነኛ አእምሮ ያለው ሰው ሊተገብረው የሚችል በሳይንስ የተደገፈ ደረጃ በደረጃ ወደ ተግባር የሚቀየር ሂደት ያለው ዕውቀት ነው። በጉዞው መጨረሻ ላይ ሐሳቦችን ከግብህ ጋር እንዴት እንደምታቀናጅ አእምሮህ በሙሉ አቅም እንዲሰራ መሰናክሎችን እንዴት እንደምታስወግድ እና ሁልጊዜ የምትመኘውን ህይወት ለመፍጠር ዲሲፕሊን እንዴት እንደምታዳብር ትረዳለህ። አንድ ላይ ሆነን የኃይለኛ አስተሳሰብን መሰረታዊ መርሆች እንመረምራለን። ወደ ስኬት የሚመሩ ልማዶችን እንገልጣለን እና በጥራት በብርታትና በብቃት እንድታስብ የሚያስችሉ መርሆች ታጠቃለህ። ለዚህም ይህን ቪዲዮ እስከመጨረሻው ተመልከቱ። ይህ እያንዳንዱን የተመረጠ ሐሳብ ወደ ታላቅነት ጉዞ መረማመጃ ድንጋይ ወደ ከፍታ መወጣጫ መሰላል አርገህ ለመጠቀም የሚያስችል እድል ነው። ወዲህ ወዲያ ሳትል በቀና እይታ ተጠቀምበት። ምን ለማለት ነው? ይህ ቻናል ከፍቶ ይህን ዕውቀት መርጦ መከታተል በራሱ ጥራና ቁርጠኛ አስተሳሰብ ስለሚጠይቅ በዛ ቅኝት ውስጥ ግባ ለማለት ነው። አሁን ዕውቀቱን መግለጥ እንጀምር። በአእምሮ ውስጥ የሚቀመጡ ሐሳቦች የሚፈጥሩት ከመነሻ መሰል ሐሳቦች ከትለው ነው። ያ ማለት ሐሳብን እየወለደ እንደ ሐረግ እየተመዘዘ ይቀጥላል። በአንድ ሐሳብ ላይ ብዙ ሺህ ሐሳቦች እየተተለተሉ ይፈጠራሉ። የመጀመሪያው ዘር በጥንቃቄ ከተዘራ ጠውም ያማረ ፍሬ ይወጣዋል። ሐሳብን፣ ዕውቀት ተግባርን፣ ተግባር ደግሞ ልማድን፣ ልማድ የህይወት እውነታን ይፈጥራሉ። ሐሳብህ እውነታን ሲቀርጽ፣ እውነታህ ደግሞ ማንነትህን ይቀርጻል።
ይህ ቀላል አባባል ብቻ ሳይሆን አስተሳሰብህን በመቆጣጠር ማንነትህን መገንባት የምትችልበት ወርቃማ መርህ ነው እንጂ። ከትንሽ እስከ ታላላቅ ሐሳቦች ድረስ በአእምሮህ የምትይዘው እያንዳንዱ ሐሳብ በሕይወትህ እውነታ ላይ ቀጥተኛ ተጽዕኖ አለው። እንደ ጥንካሬ ወይም ደግሞ ፍርሃት ያሉ አሉታዊ ሐሳቦች እንደ ጥርጣሬ ወይም ደግሞ ፍርሃት ያሉ አሉታዊ ሐሳቦች በባህር ላይ እንደሚጣሉ ድንጋዮች ናቸው። የሚፈጥሯቸው ሞገዶች ቀስ በቀስ እየተስፋፉ ሁሉንም የማንነት ገጽታዎች የሚረብሹ ትናንሽ አሉታዊ ልማዶችን ይፈጥራሉ። በተቃራኒው አእምሮህ በአዎንታዊ በሚያበረቱና ጭብጣቸው በሚታመን ሐሳቦች ሲሞላ አንተ ራስህን የምታይበትን እይታ ብቻ ሳይሆን ዓለም አንተን የማይበትና ምላሽ የሚሰጥበትን መንገድም በፈለከው መንገድ ትቀይራለህ። የአእምሮ ሕግ የአስተሳሰብህ ጥራት የሕይወትህን ጥራት እንደሚወስን ያረጋግጣል። ይህ ማለት ደግሞ ሐሳቦችን በመቆጣጠር እውነታን ቀጥሎም ደግሞ ማንነትህን የመቀየር ሙሉ አቅም አለህ ማለት ነው። ጥንታዊ ግን ኃይለኛ የሆነው የጥምረት መርህ እንደሚለው ከውስጥ እንደሆነው ሁሉ እንዲሁ ከውጭም ነው። ውጫዊ እውነታህ የውስጣዊ ሐሳቦችና ስሜቶች ቀጥተኛ ነጸብራቅ ነው እንደማለት ነው። ብዙ ጊዜ በጉለቶች እና ውድቀቶች ውደት ውስጥ ተጣብቀህ ራስህን ካገኘህ ችግሩ በውጫዊ ሁኔታዎች ላይ ብቻ ሳይሆን ስለነሱ በምታስብበት መንገድ ላይ ጭምር ነው። በጉድለቶች የሚመራ አእምሮ አሳሪ እውነታዎችን ይፈጥራል። በሌላ በኩል የውስጥ ሐሳቦችን ወደ ብልጽግና፣ መልካም እድሎችና ምስጋና አቅጣጫ ስትመራቸው እና እነሱን መሰረት አድርገህ ወደ ተግባር ስትገባ የውጫዊ ዓለም በተመሳሳይ መልኩ እየተለወጠ ይመጣል። ይህ ተግባራዊ መርህ እንጂ አስማት አይደለም። አእምሮህ ድርጊቶችህን እና ውሳኔዎችህን እንዲመራ የምታደርግበት ሂደት ነው። ይህ በሕይወት ውስጥ ተከታታይ አዎንታዊ ለውጦችን ያመጣል። ግን መርህ በተግባር ለማዋል በጣም አስፈላጊው ስቴፕ ወይም ደግሞ ደረጃ የተደላደለ ውስጣዊ ዓለምን መገንባት መጀመር። በየቀኑ ሐሳቦችን መመርመር እና መቆጣጠር ጊዜ ወስደህ የአሁን ሐሳቦቼ ወደ ግቦቼ ለመቅረብ እየረዱኝ ነው ወይስ ደግሞ ወደ ኋላ እየጎተቱኝ ነው ብለህ ራስህን በሐቅ መጠየቅ። መልሱ አይደለም ከሆነ ወደ ኋላ የሚጎትቱ ሐሳቦችን ተቆጣጠራቸውና በበለጠ አዎንታዊ ሐሳቦች ተካቸው። ከዋና ዋና ሐሳብን መቆጣጠሪያ መንገዶች አንዱ ሐሳብን በሐሳብ መተካት ነው። ማለት አሉታዊ ሐሳብን በአዎንታዊ ሐሳብ መተካት። አደናቃፊና አሰናካይ ሐሳቦችን ከዓላማ ጋር ወደሚደጋገፉና አብረው ወደሚሄዱ ሐሳቦች መቀየር። ባጭሩ የሐሳብ ሽግግር ወይም ደግሞ ትራንስፎርሜሽን ማካሄድ። አንድ ሰው ራሱን ለመግዛት ያለመቋረጥ ሊቆጣጠራቸውና ሊያርማቸው የሚገቡት 3 ነገሮች አሉ። እነሱም ባህሪ፣ ስሜትና ሐሳብ ናቸው። እንዳየነው ሐሳብ ለሁለቱም መነሻ ምንጭ መሆን የሚችል ቁልፍ ነገር ነው። መጥፎ ሐሳብ መጥፎ ስሜት ጋር የተያያዘ ነው። መጥፎ ስሜትም የመጥፎ ባህሪ ያኛው ገጽ ነው። አሉታዊ ሐሳቦች በአዎንታዊ መቀየር ከምንችልባቸው አንዱ የምታመሰግንባቸውን ነገሮች የመዘርዘር ልማድ ማዳበር ነው። ግልጽ ግቦችን በማውጣት እና ራስህን እነሱን ስታሳካ የሚፈጠረውን ስሜት በአእምሮ ውስጥ በመቅረጽ ይሆናል። የነደፍካቸውን ግቦችን ያሳካህበትን የወደፊት ቀን በግልጽ ማሰብ። ስለ ሂደቱ ስታስብ ምን ይሰማሃል? እንደምደስ ወይስ ደግሞ መሰናክል እንደሚመዛብህ? ማን ነው ካንተ ጋር ከጎንህ ሊኖር የሚችለው? እዚያ ለመድረስ ምን ፈተናዎችን ማሸነፍ ይጠበቅብሃል? ይህ የወደፊቱን የማየት ራዕይ ወደፊት እንድትራመድ የሚያበረታታ ኃይለኛ አነሳሽና መተማመኛ ጉልበት ይሆንልሃል። የተሟላና ትርጉም ያለው ውጫዊ እውነታ መገንባት የሚጀምረው ጠንካራና የጠራ ውስጣዊ አእምሮን በማዳበር ነው። አእምሮህን እንደ አትክልት ቦታ ማሰብ ትችላለህ። ሐሳቦችን ደግሞ እንደ አትክልት
ከዘሩ በፊት ቦታው መመቻቸት አለበት። ቀጥሎም የሚዘረዘው የተመረጠ መሆን አለበት። በአእምሮ የሚዘራው የእምነት፣ የስኬት፣ የብርታት፣ የተስፋና የጽናት ዘሮችን ከሆነ የተትረፈረፈ የስኬት ምርት ታጭዳለህ። ነገር ግን በዛ ምትክ የፍርሃት፣ የብስጭት፣ የውድቀትና የአሉታዊነት አረሞችን እንዲበቅሉበትና እንዲቆጣጠሩት ከፈቀድክ ያ የአትክልት ስፍራ ባዶ ብቻ ሆኖ አይቀርም፣ የጥፋት ፍሬም ያፈራል እንጂ። የተደላደለና የተሟላ ውስጣዊ ዓለምን በመፍጠር የግል ደስታን ብቻ ሳይሆን የረጅም ጊዜ ግቦችን ለማሳካት ይረዳል። ነገር ግን ጽናትን ይጠይቃል። የመጨረሻ ውጤቶቹ ግን ሁልጊዜ ልፋትን የሚክስ ዋጋ ይኖራቸዋል። ይህ ሲሆን በራስህ የሚመጣው ለውጥ ብቻ ሳይሆን ዓለም ለአንተ ምላሽ የሚሰጥበት መንገድም ሲለወጥ ታያለህ። በዙሪያህ ያለው ሁሉም ነገር ወደፊት እንድትራመድ የሚደግፍህ መስሎ ይሰማሃል። በየቀኑ ቢያንስ ትኩረት ሰጥተህ እነዚህን መርሆች በመለማመድ ማሳለፍ ይገባል። እንደ ማንኛውንም ነገር ለማሳካት እችላለሁ ወይም ደግሞ ሐሳቤን እቆጣጠራለሁ እና ወደ ስኬት መራቸዋለሁ የሚል አዎንታዊ ማረጋገጫ ሐሳቦችን ደጋግመህ ለራስህ አስታውስ። እነዚህ ቀላል የሚመስሉ ልምዶች የምትመኘውን ህይወት ለመፍጠር መሰረት ይጥላሉ። ከዚያ እውነታ ሲመጣ የምትቀበለው ነገር ሳይሆን በሐሳቦችህ እና በድርጊቶችህ ልትፈጥረው የምትችለው ነገር መሆኑን በጥልቀት ትረዳለህ። የአእምሮ ልኬት ህግ በቁሳዊ ዓለም ውስጥ ያለው እያንዳንዱ ስኬት የሚጀምረው በአእምሮ ውስጥ በሚፈጠር ግልጽ በሆነ ምስል መሆኑን አጽንኦት ሰጥቶ ይናገራል። አንድ ነገር ማሳካት ከፈለግ የመጀመሪያው እርምጃ የዚያን ግብ ዝርዝርና ግልጽ ምስል መፍጠር ነው። አእምሮህን እንደ ኃይለኛ የፈጠራ ማሽን አድርገህ አስበው። የተወሰኑ ዝርዝር ምስሎችን አንዴ ካስገባህ ወደ እውነታነት ለመቀየር መንገዶችን መፈለግ ይጀምራል። የምትፈልገውን ግልጽ የአእምሮ ምስል ስትፈጥር ይህንን ማሳካት የምፈልገው ነገር ነው የሚል ጠንካራ ምልክት ወደ ጥልቁ አእምሮህና ንቃተ ህሊናህ እየተከልክ ነው። ያ የጠራ ሐሳብ የሁሉም ስኬት መነሻ ነጥብ ይሆናል። ምክንያቱም የምትፈልገውን አጥርተህ ካላወቅ እንዴት ማሳካት እንደምችል በጭራሽ አታውቅም ማለት ነው። ማሳካት የምትፈልገውን አጥርቶ የማየት ቴክኒኮች ይህንን የአእምሮ ምስል በዕለት ተዕለት ህይወትህ ውስጥ ለማሳካት ኃይለኛ መሳሪያ ናቸው። ስለ ግቦችህ በግልጽ ከማሰብ ይልቅ አእምሮህ በዝርዝርና በግልጽ እንዲለማመዳቸው አድርግ። የሚፈልገው ስኬት በኋላ ምን ይመስላል? አሁን የት ነው ያለሁት? ምን ይሰማኛል? በዙሪያ ምን አይነት ሁኔታ እፈጥራለሁ? እነዚህ ዝርዝሮች በአእምሮ ውስጥ ያለውን ምስል የበለጠ እውን ከማድረግ ባለፈ ከስኬት ጋር የተያያዙ ስሜቶችንና ተያያዥ ሁኔታዎችን ያነቃቃሉ፣ ይቀሰቅሳሉ። ይህም ተግባራዊ እርምጃ ለመውሰድ ያለህን ተነሳሽነት እና ቁርጠኝነት ያሳድግልሃል። ለምሳሌ በሙያ ውስጥ የመሪነት ሚና እያሰብክ ከሆነ ራስን በምትመራው ቡድን ፊት ቆመህ ራዕይን በልበ ሙሉነት ስትናገር እና የሥራ ባልደረቦችህ አድናቆት እና ድጋፍ ስታገኝ በዝርዝር አስቀምጥ። ያ የእርካታና የኩራት ስሜት በየቀኑ ወደፊትህ እንድትራመድ ያደርጋል። ሐሳብን ተከትሎ የአእምሮህን ምስል ወደ እውነታ ለመለወጥ የተወሰኑ ግቦች ቁልፍ ናቸው። የሰው አእምሮ ግልጽ አቅጣጫ ሲቀመጥለት በተሻለ ሁኔታ ይሰራል። ነገር ግን በደፈናው ስኬታማ መሆን እፈልጋለሁ የሚል አጠቃላይ ግብ ሙሉ አቅምን ለማንቃት በቂ አይሆንም። ይልቁንስ በዚህ የጊዜ ገደብ ውስጥ ይህን ነገር አሳክቼ እጨርሳለሁ ወይም ደግሞ በዚህ ዓመት የሚሉ በግልጽ የተወሰኑ ግቦችን ማስቀመጥ አስፈላጊ ነው። ማለት ግብ ሲቀመጥ የጊዜ፣ የቦታና የሌሎች ውስን መለኪያዎች ዝርዝር መቀመጥ አለበት። እነዚህ ግልጽ ግቦች ሂደታቸውን ለመከታተል ቀላል ከመሆናቸው በላይ ለውጥን ለመለካት፣ ተነሳሽነትን ለመጠበቅ
እና በእያንዳንዱ ምዕራፍ የሚገኘውን ትንንሽ ስኬት ለመለካት ይረዳሉ። የአእምሮ እኩልነትን በዓይነ ሕሊና የማየት ቴክኒኮች እና ዝርዝር ግቦችን የማስቀመጥ ኃይል በማጣመር ለራስህ ግልጽ የሥራ መመሪያ ትፈጥራለህ። ይህ የንድፈ ሐሳብ ልምድ ብቻ ሳይሆን ተግባራዊ የድርጊት መርሃ ግብር ነው። በየቀኑ የተወሰኑ ሰጥ ያለ ጊዜ አመቻችተህ ግቦችን እንደገና ለማየትና ለማስተካከል ጊዜ ውሰድ። ግቦችን ጻፍ። አስፈላጊ ከሆነም ጮክ ብለህ ለራስህ አንብባቸው። እንዲሁም በየቀኑ ትክክለኛ እይታ እንዳለህ አረጋግጥ። እነዚህ ቀላል ድርጊቶች በአእምሮ ውስጥ ያለውን ምስል በጣም ጉልህና ግልጽ ያደርጉታል። ይህም ድርጊቶችህን እና ውሳኔዎችን የሚመራ የአቅጣጫ ኮምፓስ ያደርገዋል። በዚህ መሰረት የምትወስደውን እያንዳንዱን ትንንሽ እርምጃ በአእምሮ ውስጥ ወደ ፈጠርከው ትልቅ ምስል እየቀረብክ እንደሆነ ታያለህ። እምነት ማሳደር በህይወት ላይ ቅርጽ የሚሰጥ የማይታይ ግን ትልቅ ኃይል ያለው ጉዳይ ነው። በእምነት ህግ መሰረት በጥልቅ የምታምነው እና በጠንካራ ስሜት የምትሰማው እውነታህ ይሆናል። አንድ ነገር ማሳካት እንደምትችል ስታምን ውስጣዊ አቅምህን ከማንቃት ባለፈ ተጓዳኝ ውጤቶችን የሚፈጥሩ ሌሎች ድርጊቶችን ታንቀሳቅሳለህ። አእምሮህ የእውነታህ ፋብሪካ ሲሆን እምነቶች ደግሞ የንድፉ እቅድ ናቸው። ስኬትህንና ደስታህን እንደምትገነባ ካመንክ እውን ለማድረግ መንገዶችን ታገኛለህ። በተቃራኒው ያለማቋረጥ ራስህን የምትጠራጠር ከሆነ እና ስኬት ለእድለኞች ብቻ እንደሆነ የምታስብ ከሆነ በጠባብ የፍርሃትና የራስ መተማመን ማጣት ማዕቀፍ ውስጥ ራስህን ትገድባለህ። እምነት የስነ ልቦና ሁኔታ ብቻ ሳይሆን የህይወትህን እያንዳንዱን ገጽታ የምትገነባበት መሰረት ነው። የእምነትን ኃይል ለመጠቀም ወደ ኋላ የሚጎትቱንን አሰናካይ እምነቶች መቃወም አለብን። እነዚህ እንደ በቂ አይደለሁም፣ ይህ ስኬት አይገባኝም ወይም አይሳካልኝም የሚሉ አሉታዊ ሐሳቦች በራስ ላይ መተማመንን የሚያጠፉ ናቸው። እነዚህ እምነቶች እንደ ፍሬን ሆነው ወደፊት ከመሄድህ ይገድበዋል። ችሎታህን እንድትጠራጠር እና መልካም እድሎችን እንዳታገኝ ከእነሱ እንድትርቅ ይጋርዱሃል። እነዚህ ውስን እምነቶች መቃወምና ማስወገድ ቀላል አይደለም። ምክንያቱም ብዙውን ጊዜ ባሉታዊ ልምዶች ወይም ደግሞ በአካባቢው ተጽዕኖዎች በጥልቅ ስር የሰደዱ ናቸውና፣ ስለዚህ እነሱን መለየትና መጋፈጥ የሚፈጥሩትን ሰንሰለት ለመስበር የመጀመሪያው እርምጃ ይሆናል። ይህ እምነት የምር እውነት ነው ብለህ ራስን ጠይቅ። መነሻው ምንድነው? አስተሳሰቤን ብለውጥ ምን ይፈጠራል? እነዚህ ጥያቄዎች መጠየቅ አመለካከትን ለማስፋትና ራስን በበለጠ ፍትሃዊነት ለመገምገም ይረዳዋል። አንዴ ውስን ወይም ደግሞ አሰናካይ የአእምሮ እምነቶችን ከለየህ በኋላ ቀጣዩ እርምጃ ወደ አዎንታዊ እምነቶች መለወጥ ነው። ይህ ለራስህ የምትናገርበትን መንገድ ብቻ ሳይሆን የሚሰማህንና የምትሰራበትን መንገድም መለወጥ ነው። ይህንን ማድረግ አልችልም የሚሉ መገለጫዎችን ይህንን እንዴት ማሳካት እችላለሁ ወይም ይህን ለማድረግ መንገድ እፈልጋለሁ በሚል ሐሳብ መተካት። ለራስህ የምትጠይቃቸውን ጥያቄዎች ስትቀይር በመልሱ አመለካከትህን ትለውጣለህ። እናም በአስተሳሰብህ ውስጥ የፈጠራ አቅምህን ታሳድጋለህ። በተጨማሪም ትናንሽ ስኬቶችን በመገንዘብ ጥንካሬን በማስታወስ እና በችሎታ የሚያምኑ ሰዎችን በዙሪያ በማሰለፍ በራስህ ችሎታ አዎንታዊ እምነቶችን መገንባት ጀምር። እነዚህ ልምዶች እያንዳንዱ ትንሽ ስኬት እምነትህን የሚያጠነክርበት እና ያ እምነት ወደ ትላልቅ ስኬቶች መምራቱን የሚቀጥልበት አዎንታዊ የግብረ መልስ ዑደት ይፈጥራሉ። በራስ ላይ ያለ እምነት ቋሚ አይደለም፣ ሊለወጥና ሊዳብር ሊሻሻል ይችላል። እምነቶችን ስትቆጣጠር አእምሮህ እየጠነከረ እንደሄደና ቀደም ሲል እውነተኛ እንደሆኑ የተሰማህ አሰናካይ እምነቶች በሐሳቦችህ የተፈጠሩ
ብን ብለው የሚጠፉ ቅዠቶች እንደሆኑ ትገነዘባለህ። እምነቶችን ለመመርመር የሚከለክሉህን ለማስወገድና ህልሞችንና ግቦችን የሚደግፉትን ለማጠናከር ጊዜ መድብ። እምነቶችን አንዴ ከቀየርክ ራስን እንዴት እንደምታይ ብቻ ሳይሆን ዓለም ላንተ እንዴት ምላሽ እንደሚሰጥም ትለውጣለህ። አዎንታዊ እምነት ከምቾት ቀጠናህ እንድትወጣ ፈተናዎችን እንድታሸንፍና በልበ ሙሉነትና በብርታት ወደ ስኬት እንድትሄድ የሚያነሳሳ ኃይል ይሰጣል። አዎንታዊ አስተሳሰብ የእያንዳንዱ ስኬት መሰረት ነው እና እሱን ለማዳበር ግልጽና ተግባራዊ መርሆችን መተግበር አለብን። በትኩረት ህግ መሰረት በየትኛውም ነገር ላይ ብርቱ ትኩረት ስታደርግ በአእምሮ ውስጥ እየጠነከረ እና አሁን ለመሆን እየተቃረበ ይሄዳል። ጊዜን ባሉታዊ ሐሳቦች ላይ ካሳለፍክ ደግሞ እነሱ አሉታዊ ስሜቶች እየጠነከሩ ይመጡና በህይወት ውስጥ ትልቅ ስኬት ይዘው የሚመጡ ድሎችን እና አዎንታዊ አጋጣሚዎችን ይጋርዱባል። በሌላ በኩል ሐሳብህንና ትኩረትህን ወደ ግቦችህ፣ መፍትሄዎች እና አዎንታዊ ውጤቶች ስትመራ አእምሮህ እነሱን ለማሳካት መንገዶችን እንዲፈልግ ታነቃቀዋለህ። የጠራ ትኩረት እንደ ማወያ መነጽር ሆኖ ማሳካት የምትፈልገውን ግልጽ አድርጎ ያሳያል። እናም ከአእምሮህ ውስጥ የሐሳብ ትርምስና መጨናነቅ ያስወግድላል። እያንዳንዱ ቀን አንድን ፕሮጀክት ማጠናቀቅ፣ ግንኙነትን ማሻሻል ወይም ጤናን ማሳደግ የመሳሰሉትን ነገሮች ላይ በግልጽ ግብ በማስቀመጥ ተንቀሳቀስ። ከዚያም ጥረትህ ሁሉ ወደ ግብህ እየተመራ መሆኑን በማረጋገጥ በመደበኛ ሁኔታ ጊዜ ወስደህ ገምግመው። በመልሱ ደግሞ ወደ ተግባር የሚቀየር እቅድ አውጣ። አዎንታዊ አስተሳሰብን በህይወትህ ተፈጥሯዊ አካል ለማድረግ በልማድ ህግ ላይ የተመሰረቱ ከግብህ ጋር ተመጋጋቢ ልማዶችን በማዳበር እና ወደ ተግባር መቀየር አለብህ። በተከታታይ የሚደጋገሙ ትናንሽ ድርጊቶች እንዴት እንደምታስብና እንደምትተገብር ወሳኝ ሚና ይጫወታሉ። ብዙ ጊዜ ብቁ እንዳልሆንክ ለራስህ ብትነግር ራስህን እምነት በአእምሮ ውስጥ በጥልቅ ስር ይሰድና የማይታይ የስኬት መሰናክል ይፈጠራል። በተቃራኒው እያንዳንዱ ቀን ትንንሽ ስኬቶች ወይም የምታመሰግንበት ነገር በመለየት ከጀመርክ ቀስ በቀስ የበለጠ ብሩህ አመለካከት ትገነባለህ። ጎጂ ልማዶችን በአዎንታዊ ድርጊቶች በመተካት በአንድ ጀንበር የሚከናወን ተግባር ሳይሆን ትዕግስትና ዲሲፕሊን የሚጠይቅ ሂደት ነው። በየቀኑ አዎንታዊ ሐሳቦችን የምትመዘግብበት የአዎንታዊ ማስታወሻ መዝገብ ያዝ፣ ወይም እንደ አነቃቂ ጥቅስ ማንበብ፣ በጥልቀት ማሰብ መለማመድ ያሉ የዕለት ተዕለት ተግባሮች ልምድ ስታደርግ ልቅ ውጤት ያስመዘግባሉ። እነዚህ ልማዶች ቀጣይ ሲሆኑ ዓለምንና ራስህን የምታይበትን ሌንስ ቀስ በቀስ ይቀይራሉ። ሆኖም ግን አዎንታዊ አስተሳሰብ ብቻውን ዘላቂ ሆኖ ሊቆም አይችልም። እነዚህ ልማዶች ቀጣይ ሆነው ሲቀጥሉ ዓለምንና ራስን የምታይበትን ሌንስ ቀስ በቀስ ይቀርጻሉ። ሆኖም ግን አዎንታዊ አስተሳሰብ ብቻውን ዘላቂ ሆኖ ሊቀጥል አይችልም። እውነተኛ ተጨባጭ ውጤቶችን ለማምጣት ከድርጊት ጋር መቀናጀት አለበት። ምንም አይነት እርምጃ ሳይወስዱ ስለ ስኬት ማሰብ ብቻውን ወደ ምንም አያመራም። አስተሳሰብን ከድርጊት ጋር በማዋሃድ የአእምሮን ሐሳቦች ወደ እውነታ ለመለወጥ በጣም ወሳኝ እርምጃ ነው። የምትፈልገውን ነገር አጥርተህ ከለየህ እና ግቦችን ለመደገፍ አስተሳሰብን ካስተካከል በኋላ ግልጽ እቅድ አውጣና ትናንሽ እርምጃዎችን ውሰድ። ድርጊት ወይም ተግባር እምነትህንና የምትፈልገውን የማሳካት ችሎታህን ያጠናክራል። እንዲሁም ወደፊት በድፍረት ለመራመድ ጉልበት ይፈጥርልሃል። ለምሳሌ የተግባቦት ችሎታን ማሻሻል ከፈለግ የተሻለ ተናጋሪ ስለመሆን ማሰብ ብቻ ውጤት አያመጣም። ስልጠናዎችን ለመውሰድ ተመዝገብ። የትስስር መረብ ወይም ደግሞ ኔትወርኮችን ተሳተፍ፣ ወይም ሆን ብለህ በቀላሉ በየቀኑ ከሌሎች ጋር መነጋገር ተለማመድ። ይህ የሐሳብና የድርጊት ጥምረት የዓላማ ውጤትን በእጥፍ ይጨምራል። ግቦችን ለማሳካት እንዲሁም በሂደት ላይ እምነትና
ወጥነት ለመገንባት ይረዳል። አዎንታዊ አስተሳሰብን ማዳበር የምታስብበትን መንገድ ብቻ ሳይሆን የምትተገብርበትና ግብረ መልስ የምትሰጥበትን መንገድም የመቅረጽ ኃይል አለው። በጎ ነገር ላይ ስታተኩር፣ አዎንታዊ ልማዶችን ስትገነባና አስተሳሰብን ከድርጊት ጋር ስታጣምር አዳዲስ እድሎችን ብቻ ሳይሆን ትርጉምና ስኬት የተሞላበት የህይወት ጉዞ ትጀምራለህ። የዚህ አይነት እያንዳንዱ እርምጃ ምንም ያህል ትንሽ ቢሆን ጠንካራ አስተሳሰብን ለመገንባት አስተዋጽኦ ያደርጋል። ይህም ፈተናዎችን ለማሸነፍና ጉልህ ግቦችን ለማሳካት ያስችላል። አስተሳሰብ በህይወት ውስጥ የምትፈልገውን ለመሳብ የሚያስችል ማግኔት ነው። ይህም በሐሳብና በተግባር ጥምረት ላይ የተመሰረተ እውነታ ነው። በዚህ መርህ መሰረት ያለማቋረጥ የምታስበውን እና በጠንካራ ስሜት የምታከናውነው ወደ ህይወትህ እውነታነት ይሳባል። አንዴ አጥርቶ በማሰብ ሐሳብን ወደ እቅድ ከዛም ወደ ተግባር በመለወጥ የህይወት እውነታ ማድረግ ይቻላል። ሐሳቦችን በአዎንታዊ ግቦች ላይ ያተኮረ ታሪክ አዎንታዊ ስሜቶችን የልብ መሻትክን ያጎላሉ። ይህም እድሎችን እና ትክክለኛ ሰዎችን ወደ ህይወትህ የሚስብ መግነጢሳዊ ኃይል ይፈጥርልሃል። ይህ ረቂቅ ጽንሰ ሐሳብ ብቻ ሳይሆን አእምሮ እንዴት እንደሚሰራ በሚገልጽ ሳይንሳዊ ጥናት የሚደገፍ ተግባራዊ እውነታ ነው። አእምሮአችን ትኩረታችንን ወደ እውነታ ለመለወጥ መረጃን የሚያስሱ እና የሚያቀናጁ አሰራሮች አሉት። ፍላጎትህ ሙያን ማሳደግ እንደሆነ አስብ። ስለ ስኬት ያለማቋረጥ የምታስብ ከሆነና ያንን በማሳካት ደስታ ከተሰማህ በትክክለኛው አቅጣጫ እንድትሄድ የሚረዱህን እድሎች፣ ሐሳቦች ወይም ግንኙነቶችን ሲገለጹልህ ማስተዋል ትጀምራለህ። ከነዚህ ሐሳቦች ጋር የተያያዙት አትኩሮትና ስሜቶች ድርጊቶችህን ይመራሉ። ድርጊትህ ደግሞ ወደ ግቦችህ ያቀርባል። በትኩረት የማሰብን ህግ ውጤታማ በሆነ መንገድ ለመተግበር ትኩረትህንና አዎንታዊ ጉልበትህን ለመጠበቅ የተወሰኑ ቴክኒኮችን መለማመድ አለብህ። ቀላል ግን ኃይለኛው ዘዴ በየቀኑ ግቦችህን መጻፍ ነው። ስትጽፍ ግቦችህን ስታሳካ ህይወትህ እንዴት እንደሚለወጥ በዝርዝር ስታስብና ሐሳብህን ወደ ጽሑፍ ስትቀይር ሁሉም ነገር በግልጽ ስል ይፈጥርልሃል። ለምሳሌ የተሻለ ጤንነት የምትፈልግ ከሆነ ጠዋት ላይ ስትሮጥ፣ ንጹህ አየር ስታገኝና የጤናማነት ደስታን ስታገኝ ከዛም ተያይዞ ስለሚፈጠረው የደስታ ስሜት ስታስብ የምስል ክስተቱን ከማየት በተጨማሪ አዎንታዊ ማረጋገጫዎችን መጠቀም አእምሮህን ለማስተካከል ሌላ መንገድ ነው። እንደ ስኬት ይገባኛል ወይም ግቦችን የማሳካት ችሎታ አለኝ የሚሉ ማረጋገጫዎችን ደጋግመህ ለራስ መናገር ጥቅም አለው። በየቀኑ እምነቶችን ለማጠናከር ባህሪህን ለመለወጥ ይጠቅማል። ሌላው ወሳኝ ነገር ጉልበትህን፣ ጊዜህን ውጤታማ በሆነ መንገድ ማስተዳደር ነው። ራስህን ለመንከባከብ ጊዜ መውሰድ ይገባል። ለዚህ ለአእምሮህ እንደ እረፍት የሚሆኑ የምትወዳቸውን ተግባራት ማከናወን ትችላለህ። አሉታዊ አካባቢዎችን ማስወገድ። እነዚህ ልማዶች ጠንካራ የአእምሮ ሁኔታን ለመጠበቅ ያግዛሉ። ይህም በህይወት ውስጥ አዎንታዊ ውጤቶችን ለመሳብ ያስችላል። ሆኖም ኃይለኛ አስተሳሰብ ብቻውን አሁንም በቂ አይደለም። እውነተኛ ተጨባጭ ውጤቶችን ለማምጣት ሐሳቦችን ከድርጊቶች ጋር ማስታረቅ ይገባል። ብዙ ሰዎች በአዎንታዊነት በማሰብና ስሜትን በመቆጣጠር ሁሉም ነገር በቦታው ላይ እንዲገኝ ይጠብቃሉ። እውነታው ግን ሐሳቦችና ስሜቶች የመነሻ ነጥብ ናቸው እንጂ የመጨረሻ የግብ መድረሻዎች አይደሉም። ህልሞችን ወደ እውነታ ለመለወጥ የተጠና እርምጃ መውሰድ አስፈላጊ ነው። ለምሳሌ የፋይናንስ ሁኔታህን ማሻሻል ከፈለክ የፈለከውን ሀብት ማሰብ ታቁም፣ ግን ደግሞ መነሻ በጀት መፍጠር ጀምር። የኢንቨስትመንት እድሎችን መርምር ወይም አዳዲስ ክህሎቶችን ተማር። የተማርከውን ክህሎት ደግሞ ወደ ተግባር ለውጥ። አዎንታዊ አስተሳሰብ ግቦችን ለመቅረጽና
ጉልበትን እንዳታባክን ይረዳል። ነገር ግን ተግባራዊ እርምጃዎች እነዚህን ግቦች ወደ እውነታ ይለውጣሉ። አስተሳሰብን እና ድርጊትን ያለ ልፋት ስታዋሃድ ትክክለኛ እድሎች ብቻ ሳይሆን እነሱን ለመጠቀም የሚያስችል ንቃተ ህሊና እና ጥንካሬም ታዳብራለህ። አስተሳሰብና ተግባር ሲቀናጁ አስማት ይሆናሉ። የሳይንስና የጥበብ ቅንጅት ናቸው ማለት ይቻላል። ያለማቋረጥ በአዎንታዊነት ስታስብ፣ በግቦች ላይ ስትታተኩር እና በጽናት ስትሰራ ስኬትና ደስታን የሚስብ ኃይለኛ የኃይል ሰንሰለት ትፈጥራለህ። ህይወትህ አእምሮን የምትመግበው ሐሳቦች እና የምትወስዳቸው እርምጃዎች ነጸብራቅ ነው። የምትፈልገውን ነገር አጥርተህ በማየት ትኩረትንና አዎንታዊ ጉልበትን በመጠበቅ ግቦችን ወደ እውነታ ለመለወጥ የተወሰኑ እርምጃዎችን በመውሰድ የስኬት ጉዞን ዛሬ መጀመር ትችላለህ። ዲሲፕሊን በህይወት ዓላማ እና በህይወት እውነታ መካከል ያለው ወሳኝ ድልድይ ነው። በዲሲፕሊን ህግ መሰረት ወጥነት ያለው ሂደትና የታቀደ እርምጃ ወደ ግቦችህ ከማቅረብ ባለፈ አዎንታዊ አስተሳሰብን ወደ ተጨባጭ እውነቶች ይለውጥልሃል። ዲሲፕሊን ዝም ብሎ ደንቦችን መከተል ብቻ ሳይሆን ከጊዜያዊ ፈተናዎች ጋር መታገልና የምቾት ቀጠናን መፈለግ ትተህ የረጅም ጊዜ ግቦችን ለማሳካት ስትል ራስህን የመግዛት ችሎታም ነው። ነገሮች ፈታኝ በሚሆኑበት ጊዜ እንኳን ጽናትን የሚጠይቅ አንቀሳቃሽ ኃይል ሆኖ ያገለግልሃል። ለምሳሌ በሙያ ውስጥ እድገት ለማግኘት የምትፈልግ ከሆነ ዲሲፕሊን ማለት ድካም ይሰማህም በየቀኑ አዲስ ክህሎትን ለመማር ቀድመህ መነሳት ያስፈልጋል ማለት ነው። ቅድሚያ ለምትሰጣቸው ነገሮች ጊዜ ለመስጠት፣ አላስፈላጊ ለሆኑ እንቅስቃሴዎች እና ሐሳቦች እምቢ ማለት አለብህ። ዲሲፕሊን ገደብ ማስቀመጥ ሳይሆን ህይወትን የመቆጣጠር ነፃነት ማግኘት ነው። ወጥነትና አስተሳሰብ ተነሳሽነትን ለመገንባት እና ሂደትን ለማስቀጠል መሰረታዊ ነገር ናቸው። አዎንታዊና የጠሩ ሐሳቦች ልማድ እንዲሆኑ በየቀኑ መተግበር ጀምር። ማረጋገጫዎችና ትንንሽ መሻሻሎች ልማድ ሲሆኑ አእምሮ እነዚህን ሐሳቦች ቀስ በቀስ እንደ እውነታ ይቀበላቸዋል። በተመሳሳይ ስኬታማ ህይወት ለመፍጠር በድርጊቶች ውስጥ ወጥነት ያለው ድርጊት አስፈላጊ ነው። በዲሲፕሊን የሚመራ አንድን ባለሙያ አትሌት አስብ። ተነሳሽነት ሲሰማው ወይም ሙሉ ደስ ሲለው ብቻ አይደለም ልምምድ የሚያደርገው። ሁኔታዎች ምንም ቢሆኑ በየቀኑ በሚያደርገው ልምምዱ ላይ ይጸናል። የማሰብ ጥበብን ለመተግበርም ተመሳሳይ መርህ ጥቅም ላይ ይውላል። ትልቅ ግብ ማሳካት ከፈለግ ወደ ትናንሽ ግቦች ከፋፍለህ በየጊዜው ፈጽማቸው። ወጥነት ያለው እርምጃ ጉልበት ይቆጥባል፣ ተነሳሽነት ይፈጥራል፣ እናም ጉልበቱም ወደፊት ይገፋል። ወጥነት ልማድ ብቻ አይደለም፣ ለራስህና ለወጣቸው ግቦች ቁርጠኝነት እንዳለ ግልጽ ማስታወቂያ ነው። ዲሲፕሊን የግል ግቦችን ከማሳካት ባለፈ በሁሉም የህይወት ዘርፎች የህይወትን ጥራት ለማሻሻል የሚያገለግል መሳሪያ ነው። በስራ ላይ ዲሲፕሊን ተደራጀህ እንድትሆን፣ ጊዜን በብቃት እንድታስተዳድርና ወሳኝ ተግባራትን ቅድሚያ ሰጥተህ እንድትጨርስ ይረዳል። ዲሲፕሊን በግንኙነቶች ውስጥ ስሜትን መቆጣጠር፣ ማዳመጥና ለራስና ለሌሎች እውነተኛ ርህራሄ ማሳየት ማለት ነው። ዲሲፕሊን ለጤና ሚዛናዊ አመጋገብን፣ መደበኛ የአካል ብቃት እንቅስቃሴንና በቂ እረፍትን ማድረግ ማለት ነው። በእነዚህ ዘርፎች ዲሲፕሊን ስትተገብር አስተሳሰብን ከመቆጣጠር ባለፈ ማንኛውም ፈተና ለመቋቋም የምትችልበት ጉልበትህንና አትኩሮትህን ታሻሽላለህ። ዲሲፕሊንህን በመጠበቅ ረጅም ጊዜ ስኬት የሚያበቃ ጠንካራ መሰረት ትገነባለህ። ዓላማ ጋር የሚሄዱ የግልም ሆነ የጋራ ልምምዶችን ምቾት የሚሰጡ ቢሆንም እንኳን ማስወገድ ስለሚጠይቅ ዲሲፕሊን ለመተግበር ቀላል አይደለም። ነገር ግን ለራስህ ልትሰጠው የምትችለው በጣም ጠቃሚው ስጦታ ነው። በራስ ላይ የሚጣል ግዴታም አይደለም። የበለጠ ትርጉም ያለው ሚዛናዊና የተሟላ ህይወት ለመኖር የሚደረግ የንቃተ ህሊና ምርጫ ነው እንጂ። ወጥ በሆኑ ትንንሽ ድርጊቶች ጀምር እና ዲሲፕሊንን በሁሉም የህይወት ዘርፎች ላይ
ተግብር። ይህንን ስታደርግ የምታስብበትን መንገድ ብቻ ሳይሆን መላ ህይወትህንም ትለውጣለህ። አዎንታዊ አመለካከት ግቦችን ለማሸነፍና ፈተናዎችን ለማለፍ በጉዞህ ላይ ትልቁ አጋርህ ነው። በአዎንታዊ አስተሳሰብ ህግ መሰረት ዓለምን የምታይበት መንገድ በዙሪያህ ለሚሆነው ነገር ሁሉ ምላሽ የምትሰጥበትን መንገድ ይወስናል። አዎንታዊ እይታ ያለው ሰው ችግሮችን የሚክድ ሳይሆን በእነሱ ውስጥ መልካም እድሎችን የሚመለከት ነው። እያንዳንዱ ውድቀት ትምህርት እንደሆነ፣ እያንዳንዱ መሰናክል በውስጡ የእድገት እድል እንደሚያስገኝ ይገነዘባል። ፈታኝ ቀን ሲያጋጥም ሊለወጥ በማይችል ነገር ላይ ከማተኮር ይልቅ ብሩህ አእምሮ ይህንን ሁኔታ ለማሻሻል ምን ማድረግ እችላለሁ ብሎ ይጠይቃል። ይህ አካሄድ ተነሳሽነትን ከመስጠት ባለፈ ጽናትን ይገነባል። አዎንታዊ አመለካከት ሁኔታዎች ምንም ቢሆኑ ወደፊት ለመራመድ ጉልበትና ጽናት እንድትጠብቅ ይረዳሃል። በህይወት ውስጥ ለውጥ የማይቀር ነው። በለውጥ ህግ መሰረት ሁሉም ነገር ያለማቋረጥ እየተሻሻለ የሚሄድ ነው። እናም ከለውጥ ጋር የመላመድ ችሎታህ የእድገት ቁልፍ ይሆናል። ለውጥ ሲገጥማቸው አንዳንድ ሰዎች ይጨነቃሉ። ነገር ግን ለውጥ የእድገት እድል እንደሆነ የሚረዱት ጠቃሚ ጎኑን ይመለከታሉ። ለውጥን የሚፈራ አመለካከትን ለማሸነፍ ጥንካሬ ይኑርህ። ስራ መቀየር፣ ወደ አዲስ ቦታ መሄድ ወይም ደግሞ ያልተጠበቁ የህይወት ክስተቶች መጋፈጥን ቀድመህ አስብ። በጭንቀት ግብረ መልስ ከመስጠት ይልቅ ከዚህ ምን መልካም ነገር ሊመጣ ይችላል ብለህ ራስህን ጠይቅ። ለውጥን መቀበል ከመለማመድ ባለፈ በአስተሳሰብህና በድርጊትህ የበለጠ ተለዋዋጭ ያደርጋል። ለውጥ ውስጥ አዳዲስ ክህሎቶችን ታዳብራለህ፣ ግንኙነቶችን ታሰፋለህ እና በራስህ ውስጥ አዳዲስ አቅሞችን ታዳብራለህ። በፍጥነት በሚለዋወጥ ዓለም ውስጥ ለውጥ ሲያጋጥም ፈጣን አእምሮ ማዳበር በጣም አስፈላጊ ችሎታ ነው። እያንዳንዱ ፈተና በተለያየ መንገድ ለማሰብ ፈጠራ ለመፍጠርና ለማደግ እድል ይከፍታል። ችግሮች ሲያጋጥሙህ ከመደናገጥ ወይም ደግሞ ወደ ኋላ ከማፈግፈግ ይልቅ ሁኔታውን ለመተንተንና ውጤታማ መፍትሄዎችን ለማግኘት ጊዜ ውሰድ። ለዚህ ጥሩ ምሳሌ በኮሮና ወረርሽኝ ወቅት በፍጥነት ወደ ኦንላይን ስራ የተሸጋገሩ ንግዶችን ማየት ያስፈልጋል። አሉታዊ ምላሽ ከመስጠት ይልቅ ወረርሽኙ ያመጣውን ለውጥ ከማጋጣሚ በመቀየር የቴክኖሎጂ ንግዱን ለማሳደግ ችለዋል። አሁን ወረርሽኙ አልፎ እንኳን በችግር ጊዜ የተገኘው የንግድ መንገድ አሁን ድረስ ጥቅም ላይ እየዋለ ቀጥሏል። በግል ህይወት ውስጥ እያንዳንዱን መሰናክል ባሸነፍክ ቁጥር ችሎታን ከማረጋገጥ ባለፈ ለወደፊቱ ትላልቅ ለውጦችን ለመጋፈጥ በራስ መተማመን ትገነባለህ። ሁልጊዜም በለውጥ ውስጥ ራስን እንደገና ለመግለጽ እና አዳዲስ በሮችን ለመክፈት ጊዜው እንዳለ አስታውስ። ለውጥ ይዞት በሚመጣው ፈተና አዳዲስ ክህሎትና ልምድ ታዳብራለህ። ብሩህ አመለካከት ከተለዋዋጭ መላመድ ጋር ተዳምሮ እያንዳንዱ ለውጥ ወደ ግቦችህ የሚያቀርብ እርምጃ እንዲሆን ማድረግ ያስችላል። ለውጥን ከመፍራት ወይም ደግሞ ለማስወገድ ከመታገል ይልቅ የህይወት የማይቀር አካል አድርገህ ተቀበለው። ብሩህ አመለካከትን ማዳበርና እያንዳንዱን እድል መጠቀም በማንኛውም ሁኔታ ከመላመድ ባለፈ እንድታድግ ያስችላል። አስተሳሰብ ወይም ደግሞ ማይንድሴት የህይወትህ እያንዳንዱ ገጽታ መሰረት ነው። የማሰብ ጥበብን ስትካን ዓለምን የምታይበትን መንገድ ብቻ ሳይሆን ሐሳቦችን ወደ ድርጊቶችን ወደ ልማዶች እና ከዚያም ዘላቂ ስኬትን የምታመጣበትን ችሎታ ታገኛለህ። እያንዳንዱ ሐሳብህ የህይወትህ መገንቢያ እጡብ ወይም ደግሞ ብሉኬት ነው። አንተ ደግሞ የህይወትህ ግንበኛ ወይም ደግሞ መሐንዲስ ነህ። አዎንታዊ ብሩህና ግብ ላይ ያተኮሩ ሐሳቦችን ካዳበርክ ህይወትህ በእነዚህ ትርጉም ባላቸው ውጤቶች ይሞላል።
አስተሳሰብህ ወይም ደግሞ ማይንድ ሴትህ ከውስጥ ጀምሮ ቀስ በቀስ ወደ ውጭ የሚመጣ ለውጥ ለመፍጠር የምትጠቀምበት በጣም ኃይለኛው መሳሪያ ነው። ይህንን ጉዞ ለመጀመር ምርጡ ጊዜ ደግሞ ዛሬ አሁን ነው። በአስተሳሰብ ውስጥ ያሉትን አሰናካይ እምነቶች አስወግድ። ማሳካት የምትፈልጋቸውን ግቦች ላይ አተኩር። እንዲሁም የምትወስደውን እያንዳንዱ እርምጃ ከትልቁ ራዕይ ጋር የተጣጣመ መሆኑን አረጋግጥ። ወደ ስኬት ለመቅረብ አሁን ምን አይነት አሰናካይ ሐሳቦች ወደ ገንቢ ሐሳብ መለወጥ እችላለሁ ብለህ ራስህን ጠይቅ። የተሳሳቱ እምነቶች ወይም የአእምሮአዊ እንቅፋቶች ወደ ኋላ እንዲጎትቱ አትፍቀድ። ደረጃ በደረጃ አንድ ሐሳብ፣ አንድ ግብ በአንድ ጊዜ በማከናወን እና በዲሲፕሊን በሚወሰዱ እርምጃዎች ጉልህ ለውጥ መፍጠር ትችላለህ። የጉዞህ መነሻ ላይ ሙሉ ወይም ፍጹም መሆን አይጠበቅብን። ባለበት ላይ ጀምርና በምንም ሁኔታ ላትገታ ወደፊት ለመራመድ ለራስህ ቃል ግባ። የምትመኘውን ውጤት የመፍጠር ኃይል ያለው በአእምሮ ውስጥ ነው። ትልልቅ ህልም ለማለምና ያለመታከት ለመስራት አታመንታ። በድፍረት ለማሰብ፣ በዓላማ ለመስራትና ህልሞችህ ባልተቋረጠ ጥረት ለፍሬ እንዲበቁ ከልብህ ጣር። ማንኛውም ነገር በአእምሮ ላይ ጥርት ባለ ሐሳብ ካኖርክ ማሳካት እንደምትችል እርግጠኛ ሁን። እያንዳንዱ ቀን ራስህን ለማደስ፣ ለውጥ ለማምጣትና ህይወትህን በተሟላ መልኩ ለመኖር ያልተነካ መልካም ዕድል አለው። ምቹ ሁኔታና ተስማሚ ጊዜ እስኪመጣ አትጠብቅ። ለእድገትና ለከፍታ መቼም ምቹ የሚባል ጊዜና ቦታ አይኖርም። አሁን ጀምር። ምክንያቱም ዓለም ደፋር ሐሳቦችን ወደ እውነታ ለመቀየር ከዛሬ ውጭ የበለጠ ምቹ ሁኔታ አትፈጥርምና።